በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለዐቢይ ጾም በሰላም አደረሳችሁ አደረሰን። ዛሬ የምገኘው በደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ ጀመዶ ማርያም ነው። ይህንን ዜና የማቀርብላችሁ እኔ ወንድማችሁ መምህር ዳንኤል ዘማርያም ነኝ። ጀመዶ ማርያም ሰሜን ወሎ ራያ ቆቦ ዋጃ ከተማ 031 ቀበሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ወሎ ሀገረ ስብከት ራያ ቆቦ ወረዳ ቤተ ክህነት በዋጃ ከተማ 031 ቀበሌ ከወረዳው በ42 ኪሎ ሜትር ርቀት ከምትገኝ ከዋጃ ከተማ በስተምዕራብ በኩል የምትገኝ ደብረ ዘመዳ ቅድስት ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ጀመዶ ማርያም በተለምዶ ጀመዶ ማርያም ትባላለች። ይህች ታሪካዊትና ጥንታዊት ገዳም የተመሰረተችው በ10ኛው መቶ ክፍለ ዘመን በአጼ ምርሃነ ክርስቶስ ዘመነ መንግስት በኢትዮጵያዊ ጻድቅ ደግሞ በአቡነ በርቶሎሜዎስ ነው። በዚች ገዳም ታላላቅና ጥንታውያን የእጽዋት አይነቶችና ዛፎች ይገኙባታል። በዚች ገዳም መካከል አንደኛውና ትልቁ ምስጢር የሚባለው ተዋህዶ የሚባለው የሶስት ጽዶች በአንድ አካል መቆም ነው። እኒህ ዛፎች ተዋህዶ ይባላሉ። የተወደዳችሁ ክርስቲያኖች ሆይ እዚህ በምስሉ ላይ የምታዩቸው እነዚህ ሶስት ዛፎች በአንድ ስር የተያዙና በአንድ አፈር ላይ የበቀሉ በአንድ መሬት ላይ ያሉ ስራቸው አንድ የሆነ ግን በተዋህዶ የቆሙ ዛፎች ናቸው። የምታያቸው ዛፎች ጽዶች ናቸው። ብዛታቸውም 3 ነው። መካከላቸው ላይ ያለውም አንድ ስር የሚያገናኛቸው ስር ነው። ይህ ስር ተዋህዶ ይባላል። የዛፎቹ ሌላ እጽዋት አለመጨመሩ ጽድ በመሆናቸው አንድ ብቻ ናቸው። እነሆ ደግሞ ስራቸውም አንድ ነው። ቁመታቸውና አካላቸው ግን 3 ነው። ሥላሴ በስም በአካል 3 ናቸው። በመለኮት በአኗኗር ይህንን ዓለም በመፍጠር ደግሞ ሥላሴ አንድ ነው ብለን ምስጢርን በደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም እናያለን። ገዳሟ ይህ የምትመለከቷትና የምታዩት ያሸበረቀችውና በቋጥኝ ድንጋይ መካከል ውስጥ ያለችው ገዳም የተመሰረተችው በአቡነ በርቶሎሜዎስ በአባታችን ነው። ይህች ገዳም ጻድቁ አባታችን እግዚአብሔርን ከሚፈሩና ከሚያመልኩ ቤተሰቦች የተገኙ በመሆናቸው ዕድሜያቸው ለትምህርት ሲደርስ የቤተ ክርስቲያንን ትምህርት እያስተማሩ አሳድገዋቸዋል። በመቀጠልም አቡነ በርቶሎሜዎስ ወደ ገዳም በመሄድ ሥርዓተ ገዳምን በቃልም በተግባርም ከተማሩ በኋላ በንጽሕናና በቅድስና ሆነው ፈጣሪያቸውን እያገለገሉ ሳለ ከዕለታት አንድ ቀን ወደ ኢየሩሳሌም ለመሄድ ሲነሱ አባ ያዕቆብ የተባሉ ኤጲስቆጶስ ወደ ኢየሩሳሌም እንድትሄድ አልተፈቀደልህም፣ ይልቁንም ወደ ቤትህ ወደ በዓትህ ተመልሰህ እግዚአብሔር በፈቀደልህ በዚች ገዳም ላይ ብዙ የመንፈስ ቅዱስ ልጆችን እያስተማርክ ታፈራለህ በማለት ትንቢታዊ ቃል ተናገሩት። ከተናገሩትም በኋላ በዚች በምናያትና በምንመለከታት ሕዝበ ክርስቲያኖች ወጣቶች ሴቶችና ወጣቶች ወንዶች አባቶች እናቶች ለየብቻ በሥርዓተ ቤተ ክርስቲያን ተቀምጠው የቃሏን ትምህርት የተአምሯን ብዛት እያደነቁ በሚመለከቱባት በዚች ቦታ ላይ አቡነ በርቶሎሜዎስ ወደዚች ቦታ አመሩ። ከዚህ በኋላ ከትንቢታዊ ቃል በኋላ ታቦተ ማርያምን ሰጥተው ሸኟቸው። ጻድቁ አባታችን አቡነ በርቶሎሜዎስም ታቦተ ማርያምን ይዘው በመንፈስ ቅዱስ እየተመሩ ዘመዳ ጀመዶ ከምትባል ቦታ ላይ ደረሱ። ይህች ቦታ በተለምዶ ጀመዶ ማርያም ትባላለች። ትክክለኛ ስሟ ግን ዘመዳ ነው። ዘመዳ የምትባለው ደግሞ እመቤታችን ቅድስት ድንግል ማርያም በዚህ በከበረና ባማረ ቤቷ የተቀመጠችበት ቦታ ላይ ዘመዳ ተብላ የምትጠራ በዚሁ ወረዳ በዚሁ ቀበሌ ውስጥ የምትኖር አንዲት ባለሀብት ጸጋ ሴት ነበረችና ይዞታው የሷ ነበር። ይህች የምታዩት ገዳም ከዚህ ከቋጥኝ ድንጋይ ስር ተቀምጣ ስፋትና ርዝመቷ እጅግ በጣም በሚማርክ ሁኔታ በአረንጓዴ ቢጫ ቀይ ባንዲራ ተውባ የምታዩት ዋሻ ተፈጥሯዊ የሆነች ዋሻ ነች። በዚች ቦታ ዘመዳ የምትባል ሴት ተቀምጣ ስለነበር በሷ ቦታ ስም ደብረ ዘመዳ ጀመዶ ተባለች።
አባታችን አቡነ በርቶሎሜዎስ ከዚች ዘመዳ ከምትባል ቦታ ከደረሰ በኋላ ታቦቱን ያስቀምጥበት ቦታ ሲፈልግ ባጣ ጊዜ ይችን ቦታ ዋሻዋን አገኘ። ነገር ግን ዋሻው ዘመዳ በምትባል ሴት ተይዞ ስለነበር ጻድቁ አባታችን ይህንንም ባዩ ጊዜ ታቦተ ማርያምን ከሚያስቀምጡበት ቦታ እንዲያመራቸው እንደ ልማዳቸው ወደ አምላካቸው ወደ ፈጣሪያቸው ወደ ኢየሱስ ክርስቶስ በጸሎታቸው ልመናን ጀመሩ። ጸሎታቸውንም አምላካቸው ተቀበለላቸው። እመቤታችንም እንዲሁ በእመቤታችን በድንግል ማርያም ያመነ አያፍርምና ሲጸልዩ እመቤታችን ቅዱሳን መላእክትን በሽማግሌዎች አምሳል ወደ ሴቲቱ ላከችላቸው። እነሱም ይህች ቦታ የእመቤታችን ቦታ ናት። እመቤታችን ወደ ግብፅ በተሰደደችበት ጊዜ በኢትዮጵያ ክፍላተ ሀገር ስትዘዋወር ከልጇ ከኢየሱስ ክርስቶስ ጋር ለ7 ቀን በዚህ ዋሻ ውስጥ ተቀምጣለች። ይህች ቦታ አስራቷ ነች። ይህችን ቦታ ለቀሽ ሌላ ቦታ ሂጂ አሏት። በዚህን ጊዜ ይህች ሴትም አልለቅም በማለት እነሱን በተከራከረች ጊዜ በዚህን ጊዜ አስራት ትሁንሽ ብሎ ልጇ የሰጣት ናትና ልቀቂ ብትባል አልሰማ በማለቷ እሷም አልለቅም በማለቷ በዚያው ሌሊት እመቤታችን በተአምራት እስከ ንብረቶቿ አንድም ነገር ሳታስቀር ከዋሻው አስለቅቃ ራቅ ብሎ ወደሚገኝ ቦታ ወስዳ በተአምራት አስቀመጠቻት። ደብረ ዘመዳ ጀመዶ ማርያም በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ በዋጃ ከተማ በ031 ቀበሌ የምትገኝ የሲና ሁለተኛዋ ምድር። ጻድቁ አባታችንም ታቦተ ማርያምን ወደ ዋሻው ካስገቡ ጊዜ ጀምሮ ከዛን ጊዜ ጀምሮ ገዳሙ በይፋ ተመሰረተ። አቡነ በጸሎተ ሚካኤል እንደለመኑት ጸሎት እነሱም ጸሎታቸውን ማብዛት ጀመሩ። አቡነ በርቶሎሜዎስም እስከ ይኩኖ አምላክ ዘመነ መንግስት ድረስ ለ100 ዓመት ያክል በተባዋተወት በጾምና በጸሎት በስግደት አምላካቸውን እግዚአብሔርን እያገለገሉ እመቤታችን ድንግል ማርያምን እያመሰገኑ ለሀገራቸው ለኢትዮጵያ ለዓለም ሁሉ ሰላም እየጸለዩ በዚህ ገዳም ኖሩ። ይህ ታላቅ ገዳም ከጻድቁ አባታችን አቡነ በርቶሎሜዎስ በተጨማሪ ብዙ ታላላቅ ቅዱሳን አባቶቻችንም ጸልየውበታል። አቡነ እንድርያስ፣ አቡነ ዮሐንስና ሌሎችም ከ10 በላይ ቅዱሳን በገዳሙ የነበሩ የተጋደሉ ቃል ኪዳን የተቀበሉባት ታላቅ ገዳም ናት። ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በጸሎተ ሚካኤል ወአቡነ በርቶሎሜዎስ ገዳም ጀመዶ ማርያም። በተጨማሪም ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ለ40 ቀን የጸለዩበትም ቦታ በዚችው ቦታ ነው። አባታችን አቡነ ተክለ ሃይማኖት ወደ አምላካቸውና ወደ ፈጣሪያቸው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጸሎትን በማብዛት ሲታወቁም እንዲሁም ደግሞ በኢትዮጵያ ባሉ ክፍላተ ሀገራቶች በመዘዋወር የሚታወቁት ወንጌልን በዓለም ሁሉ ያረሰረሱ የኢትዮጵያን ምድር በበረከት የባረኩ የበረከት አዘቅትም የሰጡ አባታችን አቡነ ተክለ ሃይማኖት ለ40 ቀን በዚች ቦታ በዚች ገዳም ጸልዩባታል። ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ጀመዶ ማርያም። ጻድቁ አባታችን አቡነ በርቶሎሜዎስ እንደ አቡነ ተክለ ሃይማኖት እንደና አቡነ አረጋዊ ሀብተ ቡራክ የተሰጣቸው ስለነበሩ ከይኩኖ አምላክ ዘመነ መንግስት በኋላ የነገሱ ነገስታት በሀገራቸውን በታማኝነት ሕዝባቸውንም በቅንነት ሲያገለግሉ የነበሩ ሁሉም ሲሾሙ የነገሱበትን ዘውዳቸውን ለዚች ታላቅና ጥንታዊት ገዳም በመስጠት ይባረኩ ነበር። ይች ገዳም ከ1000 ዓመት በላይ ዕድሜ ያስቆጠረችና አንጋፋ የሆነች በ700 ሄክታር በደን ሽፋን የተከበበች የተፈጥሮ አቀማመጧ በውኑ ያለነው ገነት ነውን ወይስ ደግሞ ምድር ላይ ነው ተብሎ የሰው ልጅ በህሊናው እስኪያስብ ድረስ ውድና ውብ ጣዕመ ዜማ ያለች ውብና ውድ የሆነ ተፈጥሯዊ ድንቅ ሥራ የሚገኝባት ደብረ ዘመዳ ጀመዶ ማርያም ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም። ይህች ገዳም አዳም ሆይ ከገነት እንድንወጣ ለምን አደረግከን? በገነት ምነው በተውከን ተብሎ በቅዳሴ ቄርሎስ እንደተነገረ ሁሉ በዚች ገዳም ግን ይህ አይነገርም። ይህች ገዳም ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ጀመዶ ማርያም። የሰው ልጅ አዳም በገነት 7 ዓመት ከ3 ወር የተቀመጠባት ገነት እነሆ ጀመዶ ማርያም ላይ ነች ይላሉ። ጀመዶ ማርያም የቦታው አቀማመጥ ከፍ ባለ ተራራ ላይና ከፍ ብሎ ሲታይ በምስራቅ፣ በደቡብ፣ በምዕራብ፣ በሰሜን ያሉ ሁሉም ክፍላተ ሀገራቶች የሚታዩባት ያ ማለት ደግሞ እንጦጦ ማርያም ላይ ተወጥቶ አዲስ አበባንና ሱሉልታን ወደዛና ወደዚህ በቀኝና በግራ ያሉትን
ብዙ አድባራትንና ብዙ ሀገራትን እንደሚያሳይ ሁሉ የደብረ ዘመዳ ጀመዶ ማርያም ተራራም እንዲሁ ያሳያል። ይህም ከላይ የጠቀስነው ንጉሥ ደግሞ ደግና እግዚአብሔርን የሚወድ ስለ ሰው እግዚአብሔርን የሚያከብር ሰው ስለነበረ ለአቡነ በርቶሎሜዎስ ወቅድስት ድንግል ማርያም ገዳም መተዳደሪያ ይሆን ዘንድ ከጃና ሞራ ላይ ከተራራ ላይ ከፍ ብሎ ሆኖ በዓይኑ የታየውን ለንጉሱ ይገብር የነበረውን ሁሉ ለገዳሙ የሚሰጥና በተጨማሪም በገዳሙ አቅራቢያ በዓይን የሚታየውን 15 ጋሻ መሬት ለገዳሙ መተዳደሪያ በመስጠታቸው ገዳሙ እንዲህ ባለ ግብር ይኖር ነበር። በዚህን ጊዜ አምላካችን ቅዱስ እግዚአብሔር በቅዱሳኑ ላይ አድሮ ተአምራትን ይሰራን እንደተባለ ሁሉ በመዝሙረኛው ዳዊት እንደተናገረ እግዚአብሔር በቅዱሳን ላይ ተአምራትን ያደርጋን እንዳሉ በአባታችን በአቡነ በርቶሎሜዎስ ይህች ገዳም ተመሰረተች። እመቤታችንም በዚች ቦታ ተቀመጠች። አሁን ግን ግብሩ በአፄ ኃይለ ሥላሴ መሬቱ ደግሞ በደርግ የተወሰደ ስለሆነ የበሬ ግንባር የምታክል መሬትም እንኳን የእርሻ ቦታ አንዳችም የላትም። ለሁሉ የምትሰጥ ድንግል ማርያም በሰዎች ዘንድ ቦታዋ ተቀማች፣ በሰዎች ዘንድም ስጦታ ተነፈገች። ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ጀመዶ ማርያም። የተወደዳችሁ ክርስቲያኖች ሆይ ደብረ ዘመዳ ቅድስት ድንግል ማርያምን ከሌሎቹ ገዳማት ለየት የሚያደርጋት ብዙ ምክንያቶች አሉ። ከ6 በላይ የሆኑ ታላላቅ ተአምራትና ድንቅ ስራዎች የሚገኙባት፣ በዓይን የሚታዩ በጆሮ የሚሰሙባት ናት። ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም አንደበት አውጥታ ትናገር የነበረችውና በጸደንያ ሀገር በማረታ ቤት የነበረችው ወንጌላዊ ቅዱስ ሉቃስ የሳላት የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል አድኖ በዚች ገዳም ትገኛለች። ከገዳሞቹ ሁሉም ለየት የሚያደርጋት አንዱ ይህ ነው። ሁለተኛም ከ300 በላይ ጥንታውያን የብራና መጻሕፍት የሚገኙባት በመሆኗና ራሱ ቤተ መቅደሷም ደግሞ የተፈጥሮ ዋሻ በመሆኑ ከሌሎች ገዳሞች ለየት ያደርጋታል። ሶስተኛ ነገስታት ያበረከቱት የነገስታት ዘውዶችና የተለያዩ የነገስታት መገልገያ የነበሩ ነዋያት እንዲሁም ደግሞ በተለያዩ ዘመን የነበሩ ጳጳሳትና ኤጲስቆጶሳት የሚገለገሉባት ነዋያት፣ መስቀላት፣ መቋሚያዎችና ጽናጽኖች በዚች ታላቅ ቦታ ይገኛሉ። ጀመዶ ማርያም ተአምራት የሚደረግባቸው የቅዱሳኑ የአቡነ በርቶሎሜዎስና የአቡነ ይስሐቅ መቋሚያዎች በተከታታይ ለ3 ዓመት ዝናብ ሳይዘንብ በቀረ ጊዜ የጎደለውንና የነጠበውን ሁሉ የሚሞላ የጻድቁ አባታችን የአቡነ በርቶሎሜዎስ ጸሎት ከጸለዩበት ቦታ ላይ የፈለቀው ፈዋሽ የሆነውና ተአምረኛ የሆነው ጸበል በመገኘቱ ገዳሟን ለየት ያደርጋታል። በአምስተኛም ከዓመት እስከ ዓመት ሳይቋረጥ ሰዓታት የሚቆምባትና ጠንካራ ስርዓተ ገዳም ያላት፣ ጠንካራ ስርዓት አምልኮ የሚደረግባት፣ ሰላም ለቲ የሚደገምባት፣ ውዳሴ ማርያም የሚደረግባት፣ ቅዳሴ ዘወትር የሚቀደስባት፣ ያለ ማቋረጥ ስብሐተ እግዚአብሔር የሚደረግባት፣ ምድራውያን ፍጥረታቶች እንደ ሰማያውያን መላእክት ሆነው የሚያመሰግኑባት፣ አባቶች እናቶች ሁሉም በአንድነት ሆነው ምህላ በሚያደርጉባት፣ ከዓመት እስከ ዓመት ጸሎት የሚጸለይባት፣ የዕጣኑ ቅጣሬ ሰማይ ጠቅሶ ምሕረትን ወደ መሬት የሚመልስባት ጥንታዊና ታላቅ መለኮታዊ ገዳም ነች። ስድስተኛ በሄክታር ከ700 ሄክታር በላይ የሚሆን የደን ሽፋን ያላት በወይራና በጽድ ዛፎችም ያሸበረቀች እንዲሁም ደግሞ ከ900 እስከ 800 ከ800 ከ900 ከዛም ዓመት በላይ ዕድሜ ያላቸው ዛፎችና እስካሁን ድረስ ጠብቆ የኖረች ገዳም በመሆኗ ከሁሉም ገዳሞች ለየት ያደርጋታል። በዚች ጥንታዊት ገዳም ብዙ ተፈጥሮ ያላቸው የተፈጥሮ ቅመማ ቅመሞች የሚገኙባት፣ የመድኃኒት ውጤቶች የሚገኙባታል። የሉም የሚባሉ የተፈጥሮ አራዊቶችና እንስሳቶች ይገኛሉ። የእጽዋት አይነት በዘርያቸው በእያንዳንዳቸው በዚች ገዳም ይገኛሉ። ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም። የተወደዳችሁ ክርስቲያኖች ኦርቶዶክሳውያን በሙሉ አሁንም ይች ገዳም ጥንታዊ ብትሆንም ዕድሜዋ ከ1000 ዓመት በላይ ብታስቆጥርም ነገር ግን ከ2013 ዓመተ ምህረት ጀምሮ እርስ በርስ በቀለጠው ጦርነት ምክንያት ገዳሟ ችግር ላይ በመውደቅ ትገኛለች። ስለሆነም እኛ የደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ማህበረ መነኮሳትና መነኮሳውያት የእናንተን የመንፈስ ቅዱስ ልጆቻችንን እርዳታ በእጅጉ በሰፊው እንጠብቃለን።
እርዳታም እንድታደርጉልን እያልን ከወዲሁ አባታዊና እናታዊ ልመናችንን ወደ እናንተ እናቀርባለን። አሁንም ለመግለጽ እንደሞከርነው ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ከተመሰረተች ከ1000 ዓመት በላይ ቢሆነውም በርካታ ታሪክና ቅርስ ያለው እንደመሆኑ መጠን እንደ ገዳሙ ጥንታዊነት እንደ ታሪኩ ስፋት እስካሁን ድረስ እንደ ሌሎች ገዳማት በሚገባው ልክ ባለመታወቁ የተነሳ በከፍተኛ ችግር ላይ ይገኛል። ችግሩም የዕለት ጉርስ የዓመት ልብስ እስከ ማጣት ድረስ ነው። የተወደዳችሁ ወገኖቻችን ሆይ ሐዋርያው ያዕቆብ እንደተናገረ ይህንን ዓለም አትውደዱ፣ ይህ ዓለም አላፊም ጠፊም ነውና ዓለሙም ወርቁም ገንዘቡም ሁሉ ያልፋል፣ የማያልፈውን የእግዚአብሔርን መንግሥት ግን ፈልጉ ብሎ ሐዋርያው እንደተናገረ እነሆ ሁላችሁም ይችን ገዳም በመፈለግና የበኩላችሁን ድርሻ በመወጣት ለትውልድ እንዲረከብ ለትውልድ እንዲተላለፍ እንድታደርጉልን አባታዊና እናታዊ ምክሮቻችንን ወደ እናንተ እናደርሳለን። ገዳሙ የራሱ የሆነ በቂ የእርሻ ቦታ ባለመኖሩ የተነሳ የራሱ የሆነ ቋሚ ገቢ የሚገኝበት ነገር ባለማግኘቱ ገዳሙ በችግር ላይ ይገኛል። ከ2013 ዓመተ ምህረት ጀምሮ እስካሁን ድረስ በቀለጠው የእርስ በርስ ጦርነት ምክንያት ምዕመናን ወደ ገዳሙ መምጣት ባለመቻላቸውና የጦርነትና የመሳሪያ ድምፅ በመስማት እየተሳቀቁ ካሉበት ከቀያቸው ከመንደራቸው ወጥቶ ደብረ ዘመዳን በሐሳብና በማሰብ ብቻ በማግኘት እንጂ በአካል መጥተው ከገዳሙ ረድኤት በረከት በመሳተፍ እንዳይመጡ በመሆናቸው ምክንያት እኛም ከነዚህ ምዕመናኖች የምናገኛቸውን እርዳታና ድጋፍ በመቆሙ ምክንያት የተነሳ አባቶቻችን፣ እናቶቻችን፣ መነኮሳውያንና መነኮሳውያት በከፋ ችግር ውስጥ ይገኛሉ። ገዳሙ በቆቦ ከተማ ለልማት ሥራ የሚሆን ከመንግስት ተደጋጋሚ በጠየቅነው የመሬት ይዞታ እንዲሰጠን በሚል ምክንያት መንግስትም 2000 ካሬ ሜትር መሬት በመንግስት ተረክበን የተቀበልን ብንሆንም ከዚህ ቦታ ላይ ለገዳሙ ቋሚ ገቢ ማስገኛ ለልማት ሥራ የሚሆን የተለያዩ ክፍሎችና ዘመናዊ ትምህርት ቤት ለመስራት መዋዕለ ሕፃናት ለማስገንባት የታሰበ ቢሆንም ካለን አቅም እጥረት ምክንያት ችግር ላይ በመውደቃችን ምክንያት የተነሳ መስራት አልቻልንም። የእንግዶች ማረፊያና ለዕደ ጥበባት ሥራዎች የሚውሉ ብዙ ክፍላቶችንም ለመስራት አስበን ነገር ግን የገንዘብ እጥረት ስለገጠመን መስራት አልቻልንም። ገዳማችንም ችግር ላይ ነው። ገዳሙ ከልመና ለማውጣትና እንዲሁም ደግሞ መናኙን ከፍልሰት ለመታደግ ልዩ ልዩ የልማት ሥራ ለመስራት ፍላጎቱ ያለን ቢሆንም ምንም አይነት አቅም ስለሌለን ለሰርከ ህብስት እንኳን በየጊዜው ስለምንቸገር ማከናወን አልቻልንም። ስለዚህ የመንፈስ ቅዱስ ልጆቻችን ሆይ ከላይ እንደገለጽነው ገዳማችን በከፍተኛ ችግር ውስጥ ይገኛል። ካለንበት ችግር ለመውጣትም ከእግዚአብሔር በታች የእናንተን የመንፈስ ቅዱስ ልጆቻችንን እርዳታ እጅጉን ያስፈልገናልና እኛ የደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ጀመዶ ማርያም ማህበረ መነኮሳትና መነኮሳውያት በአክብሮት እንጠይቃለን። እግዚአብሔር አምላክ ኢትዮጵያንና ሀገራችንን ይባርክ፣ ተዋህዶ ሃይማኖታችንን ይጠብቅልን እያልን ሁላችንም የዘወትር ጸሎታችን ይሁን። የተወደዳችሁ ክርስቲያኖች ሆይ ገዳሟን ለመርዳት በኢትዮጵያ ንግድ ባንክ 1052 73 19 386 በአባይ ባንክ ደግሞ 22 09 41 01 27 05 68 15 በማለት በእነዚህ አካውንቶች ድጋፍ እንድታደርጉልን በእመቤታችን በድንግል ማርያም በደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ አንድነት ገዳም በእነዚህ ቅዱሳን አባቶች ስም እናሳስባችኋለን። ይህንን ዘገባና ይህንን መረጃ ወደ እናንተ የማደርስላችሁ ደብረ ዘመዳ ቅድስት ድንግል ማርያም ወአቡነ በርቶሎሜዎስ ገዳም መምህር ዳንኤል ዘማርያም ነኝ። ሀገራችንን ኢትዮጵያን እግዚአብሔር ይጠብቅልን፣ ይባርክልን። ገዳማችንንም ሁሉ ይጠብቅልን። የመንፈስ ቅዱስ ልጆቻችንን በያላችሁበት ይባርክልን፣ ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን።